ሰብስክራይብ ላይክ አድርጉ። ዛሬ ስለ ትንሱዬ ህይወት እንዳስሳለን፣ እንፈተፍታለን፣ እናወራለን። አሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድ የቻናል ሚዲያ ተከታታዮች በሙሉ ሰላምና ፍቅር በእናንተ ላይ ይስፈን፣ አገራችንን ሰላም ያድርግልን። ዛሬ እንግዲህ በአዲስ ቪዲዮ መተናል። ላይክ ሰብስክራይብ ሼር በማድረግ እንዲሁም ቤተሰብ በመሆን ደወሏን ተቀላቀሏት እንላለን። ዛሬ እንግዲህ በአዲስ ምክንያት የመጣንበት ምክንያቱም ዛሬ ስለ ትንሱ ጉዳይ የማታውቁትና ወይም ያልሰማችሁትን ጉዳይ እነግራችኋለሁ። ትንሱ ማናት? ትንሱ ወዴናት? ትንሱ ምንድናት? የምትሉ ሰዎች ትንሱ ከአንዲት ከቡታጅራ የተፈጠረች ከእናትና ከአባቷ ብቸኛ ልጅ ሆና ያደገች በደሃ ቤተሰብ ያደገች ልጅ ናት። ላኪን ግን ትንሱዬ በዚህ ምድር ላይ ከእናትና ከአባቷ ወዳ ፈቅደው ላመጡት ልጆቻቸውን እንዴት ማሳደግ ሳይችሉ ልጆች ወልደው ባልና ሚስቶች ወይም ባለመግባባት ባለመሳካት የልጆች ህይወት ብዙ ነገር ይበጠበጣል። እንግዲህ ታቋታላችሁ ብዬ እላለሁ። አሁን አላዛር ጋር ሆና አላዛርን ጎን ስትንከባከብ እንዲሁም ቤተሰብ አላዛር ጋር ሆና የምትሰራው ትንሱዬ የድሮ ህይወቷ በጣም ኢንተርቪው ተደርጋ በህይወቷ ውስጥ ብዙ ቻሌንጅ እንዳለፈች፣ ቻሌንጁን ከደሃ ቤተሰብ ተፈጥራ አብዛኛውን እናቷ አባቷ መስማማት አይችሉም እና እሷ ደግሞ ህፃን ልጅ ሆና እናቷን ሌላ ሰው በኤሌክትሪክ ገመድ ራሷን የሚመታት ሰው ብዙ ጊዜ ታይ ነበር። ማለትም ቤተሰብ ጋር ተቀምጣ እናቷ የቤተሰቧን እቃ ለመውሰድ እናቲቱ አደራ ስትጠብቅ ያንን ለምን ትጠብቂያለሽ ተብላ ትልቅ ሰው እናቷ በኤሌክትሪክ ገመድ እናቷ ስትገረፍ ታይ ነበር። በጣም ህሊናዋ በጣም የልጅነት እንግዲህ እሰቡት፣ እናታችሁ በምንም ነገር ስትመታ ቢሆን በጣም ህሊናችሁ ይደማል፣ ራሳችሁን መቆጣጠር ያቀታችኋል። እንግዲህ ይሄ ነገር የሆነበት ምክንያት ትንሱዬ ህፃን ሆና እናቷም ደግሞ የራሷ ህይወት ስለሌላት ጥገኝነት ህይወት መኖር ስለነበረባት የምትችለውን ያህል አድርጋ ወደ ቤተሰብ አዲስ አበባ ትወስዳታለች። አክስቷ ጋር አስቀምጣ እሷ የሰው ቤት ራሱ ስራ ትሰራ ነበረ። ትምህርቷም ግቢ ውስጥ ገብታ ነበር። በእናቷም ምክንያት ግን ያው ነገሮች ሊስተካከልላት ስላልቻለ የግቢ ትምህርቷንም ትታ ሰው ቤት ገብታ እናቷን ለማስተማር እንዲሁም እናቷ በሽተኛ ስለሆነች እሷን ለማሳከም ያላትን ነገር ትጥር ነበር። እጇ ላይ ያላትን ገንዘብ ይቺ ልጅ ገና ህፃን ናት፣ ገና ተማሪ ናት፣ ዘመድ አዝማድ የላትም፣ የሚረዳትም ሰው የላትም። በእውቀትም ደግሞ እንኳን ገና ህፃን ልጅ ናት፣ ሴት ልጅ ናት። እንግዲህ እናቷ ስትበሳቆል በበሽታ ስትሰቃይ በችግር ስትሰቃይ አልችል ብላ ትምህርቷን እርግፍ አድርጋ ወደ ሰው ቤት ገብታ ከሰው ቤት ደግሞ ያው ብርም አልበቃ ሲላት ከሰው ቤት ደግሞ አበባ ዲኮር በማድረግ አበባ ዲኮር እያደረገች ሰው ቤት ገብታ ደግሞ ሰውን በማገልገል በጉልበቷ
እንዲሁም እያደረገች እናቷን ማኖር ጀምራ ነበረ። ያም ቢሆን እንግዲህ ጸባይዋ፣ ስነ ምግባሯ በስራዋ ቦታ በጣም የሚያስደስትና ሰውን የሚስብ ስለነበረ አንዳንድ ሰዎች ስራ ቦታዋ እየሄዱ ትንሱ የታለች? ትንሱን እንፈልጋለን ብለው ስልኳን ሲደውሉ እሷ ደግሞ ህይወት አሸንፏት ተቸግራ አዲስ አበባ ላይ መኖር እንዳልቻለች እና እናቷን ማሳከም እንዳልቻለች ጥሩ ህይወት እንደሌላቸው ሰው ላይ ዲፔንደንት ወይም ተጠግታ ሰዎቹ አልፈልግሽም እንዳሏት ሲሰማት ምን ማድረግ እንዳለብኝ ብላ የያዘችውን ስልክ ሽጣ እንዲሁም በአጋጣሚ የሚወዷት ቤተሰቦች በሙሉ አንዳንድ ቤተሰቦች ከደህና ቤተሰቦች እሷ አለመኖሯን ሲያውቁ ስልክ ደውለው እናቴ ታማ ላሳክም ክፍለ ሀገር ነው ሄጄ ነው ብላ ስትላቸው ከውጭ ሀገር ብር ልከውላት በአሁን ሰዓት እንደዚህ 100,000 50,000 ሳይሆን እዛን ጊዜ 10,000 5,000 በሚላክበት ሰዓት ትልቅ ብር ነበረ፣ ይሰራ ነበረ እና እናቷን ከዘመድ እንዳልተፈጠረች ከሰው እንዳልተፈጠረች ምንም ነገር ድሃ ስለሆነች ማንም እንደማይፈልጋቸው አድርጋ ራሷን ፊል አድርጋ አሳምና ነበረ። እንግዲህ በዚህ በተዋጣላት ብር ቡታጅራ ሂዳ እንግዲህ ቤት ፈልጋ ደሳሳ ቤት ፈልጋ ቤት ተከራይታ ከዚህ በፊት ወደ አዲስ አበባ ስትሄድ በአማና ያስቀመጠችው የራሳቸው ቤት እቃ የተበላ ፍራሽ የተበላሸ እቃዎችን ለጊዜው ብር ስላልነበራት መግዛት ስላልማትችል እንደገና ከዛ ካስቀመጠችበት ቤት ውስጥ እቃዋን ቢረባም ባይረባም ሰብስባ እናቷን እፎይ አድርጋ ከስድብ ከምት ከሰው ቤት ስቃይ አውጥታ በዛች እድሜዋ በለጋነት እድሜዋ መማር በሚገባበት ሰዓት ብዙ ነገር በማያቻዋ ሰዓት እሷ ግን እናቴ እኔ አንቺን ተነጥዬ መኖር አልችልም። አንቺ እናቴ ብዙ ነገር ዋጋ ከፍለሽብኛል። ዛሬ አንቺ እናቴ ስትመቺ ማየት አልችልም። አንቺ እንደዚህ እያለቀሽ ማየት አልችልም። አንቺ እየራበሽ እኔ ትችሽ ብማር ምን ዋጋ አለው ትልና እቺ ልጅ የትምህርት ቤት መማሪያዋን ስልኳን ትሸጣለች። እንዲሁ ላፕቶፕዋን ትሸጥና ቤት ተከራይታ የተወሰነ እቃ የወዳደቀ እቃ አሟልታ እናቷ እንድትኖር ታደርጋለች። መቼም ላይጠግን አይሰብርም የሚባል ነገር አለና አንዳንድ ሰዎች በቃ መላክ ይልክልናል። በቃ ልክ እንደዚህ አምላካችን የሆነ ውስጣችን ሲጎዳ የሚልክልን ነገር አለና ሰው የጠፋሽ እንዴት ነሽ ብለው በሚደውሉበት ሰዓት እሷ ችግሯን ባትናገርም እናቴን አሞብኝ ነው ከክፍለ ሀገር የጠፋሁ ብላ ስትል ብሮች ይላክላታል። ያው ትልቁ ዓላማውና ፍላጎቷ የነበረው እናቷን ለማሳከም ስለነበረ ያ ግዴታ ብር ሲላክላት እናቷን አይኗ እያለቀሰ እያሞጨሞጨ ማየት ስለማይችል ስለነበረ አይኗ ስለደከመባት እናቷን በተላከላ ብር አሳከመች። አሁን ያ ሙሉ ደስታን ሰጣት። ሰው ቤት ዘመድም ጋር ቢሆን ሰው ቤት አስቀምጣት እስከ መመታት ደረጃ እስከ መሰደብ ደረጃ እናትን ያህል ነገር ሲተፋባት ማየት በልጅ ጭንቅላት አእምሮ
በጣም ያሳዝናል። እድሜ ልክ እንድናለቅስ ነው። እናት ምንም ትሁን ምንም ታከበራለች፣ ትወደዳለች። ለሌላው ሰው ደግሞ በጣም ምንም አይመስሏቸው። ስለዚህ ትንሱዬ ከእንደዚህ አይነት መከራ ከእንደዚህ አይነት ቻሌንጅ ወጥታ አሁን እነ አብርሽ እና እነ ሩታ ዩቲዩብ ከፍተውላት ጠንክራ በመስራቷ አሁን የበለጠ ደግሞ የህይወት ታሪኳን ስላወጣች ሰው ተቀብሏት ከዛም የበለጠ ደግሞ የሚወዷትና የሚያደንቋት ጥሩ የበለጠ ሰርታ ራሷን እንድትለወጥ ከአላዛር ጋር አገናኝተዋት አላዛር ጋር ባላት ግንኙነት ሪሌሽን ያላት ስብዕና እንድትፈቀር እንድትወደድ በሰው ልጅ በኦዲየንስ በአንድ ጊዜ የሰውን ቀልብ በመሳብ አሁን አላዛር ጋር ጥሩ ሪሌሽን ወስዳ ለትዳር እንኳን ሊበቁ ነው እና እንኳን ደስ አለሽ የኔ ውድ እህት ትንሱ። ይህ የብዙ ቤታችንን ያንኳኳ ነው። አንቺ የግል ህይወትሽንም ብዙ ብትናገሪ ካንቺ የባሰ ካንቺ የተከፋ ብዙ እህቶቻችን እያለቀሱ በቤታቸው ጓዳ የተቀመጡ እናታቸው የሚያሳዝኑ ሰዎች ስላሉ እንግዲህ የትንሱ ታሪክ አብርሽ ኤቢ ግሬስ ፋሚሊ ላይ ገብታችሁ የበለጠ እዩትማ። እንባችሁን ጨርሳችሁ ነው የምትሄዱት። በጣም ያሳዝናል። ግን አሁን ያ ጊዜ አልፎ ሰው ሁና ስቃ እንደ ማንኛውም ሰው ተቀብለዋት ማንኛውም እንደውም ተፈቅራ እንደውም ከሱ አልፎ ቤተሰብን ህዝብን መሳብ ስለቻለች በጣም ደስ ብሎኛል። ትንሱዬ እናመሰግናለን። ይሁን ታሪክሽን ስላጋመሽኝ። ለዛሬ ይዤላችሁ የመጣሁት ይሄንን ነው። አሰላሙ አለይኩም ወራህመቱላሂ